ፖሊስ እንደዚህ ነው ወይ ያስብላችሁ? እንደዚህ አይነት ፖሊስኛ አናውቅ። ቀጭኑ አንዲት እናት በዚህ ደረጃ ስትደበደብ ማየት ለዞም ህግ ያቃል ከሚባል አንድ ግለሰብ የደንብ ልብስ ከለበሰ ፖሊስ ከሚመስል ወንበዴ ሰው እንዴት ይጨክናል? እንደዚህ ይሄን ያህል እንዴት እንደመታታያችሁ ተው ፖሊስ የህዝብ አገልጋይ የህዝብ ልጅ ነው። ፖሊስ ከህዝብ የወጣ የህዝብ አገልጋይ ነው። ፖሊስ የህዝብ አገልጋይ ነው። አጠገቡ ያለው ሰው የሱ አገልጋይ ደና አይደለም። ለዛም ሰላም አለላችሁ። ሰላም ናችሁ እንዴት ናችሁ እየደሸነግላችሁ አልፈልግም። ምክንያቱም እኔ ደና ስላልሆንኩ አንድ ቪዲዮ ዛሬ ጠዋት ተላከለ። ያን ቪዲዮ ካየሁ በኋላ በቃ አይምሮ የተረበሸ በቃ ራሴን መቆጣጠር አልቻልኩም። ከጠዋት ጀምሮ ሳለቅስ ነበር። በጣም ነው የከፋኝ በእውነት። አንዲት እናት በዚህ ደረጃ ስትደበደብ ማየት ለዞም ህግ ያቃል ከሚባል አንድ ግለሰብ የደንብ ልብስ ከለበሰ ፖሊስ ከሚመስል ወንበዴ ስትደበደብ ማየት በጣም ያማል። ሀገራችን እንግዲህ እንደዚህ ነው። ህግ አስከባሪ ነው፣ ግን ህጉን አፍርሶ እናቶች ላይ እጁን ይሰነዝራል። በጣም ነው የሚያሳዝነው በእውነት። ከአንድ ፖሊስ ህግ ከሚባል የማይጠበቅ ትልቅ ነውር በእውነት ነውር ነው። እናቶችን በዚህ ደረጃ ማንቋሸሽ፣ መደብደብ እንዴት ተቻለ? ቪዲዮን አሳያችኋለሁ። ምናልባት እናንተ ማየታችሁት ሊሆን ይችላል። ሶሻል ሚዲያ ላይ ሰሞኑን በጣም እየተሰራጨ ነበር። እኔ አላየሁትም ነበር። እንደ አጋጣሚ ነው ጠዋት የተላከልኝ። አንድ ፖሊስ እናቶችን ሲደበድብ የሚያሳይ ፖሊስ እንደዚህ ነው ወይ ያስብላችሁ? እንደዚህ አይነት ፖሊስኛ አናውቅ። እንደዚህ አይነት የደንባሴ እንደዚህ አይነት የህግ ሰው የለም። ግን አንዳንድ የፖሊስን ስም የሚያስጠፉ ከመሃል ሰርጎ የገቡ በበጎች መሃል ተኩላዎች አሉ። የበግ ለምድ ለብሰው የገቡ ተኩላዎች። በእንደዚህ አይነት ፖሊሶች ነው የብዙ ፖሊሶች ስም የሚጠፋው፣ የህግ አስከባሪዎች ስም የሚጠፋው በዚህ ምክንያት። ቪዲዮን አሳያችኋለሁ። እስከ መጨረሻው አብራችሁ ነው። እንግዲህ ራሴን ለመቆጣጠር እሞክራለሁ። ተው አይ ቀጭኑ ተረጋጋ። ቀጭኑ ሰው እንዴት ይጨክናል? እንደዚህ ይሄን ያህል እንዴት እንደመታታያችሁ እንዴት እንደመታት ብቻ ይው። አይ ቀጭኑ ተረጋጋ። ቀጭኑ እኔን የገረመኝ ማለት ነው፣ በጣም የገረመኝ እዚች ጋር ወንድ አለ ቆሞ እያየ ነው። ወጣትም አለ፣ የሽማግሌ ቢሆን ሌላ ወጣት አለ ቆሞ የሚያይ። እንዴት ነው እንደዚህ የሚደረገው? ፖሊስ ለምን ከሌላ ዓለም የመጣ ሌላ ፍጡር አይሆን? እንደዚህ እየተደበደበ ህግ እየተጣሰ በህግ አስከባሪ እያየ ዝም ይላል። ምን አይነት ዘመን ላይ ነው የደረሰው? ሲጀመር እስቲ ፖሊስ እስቲ ቪዲዮን እንጨርሰው መጀመሪያ። እስቲ ተረጋጋ። እንዴት እንደመታታያችሁ የተቀመጠችዋል። ቀጭኑ ተረጋጋ። ቀጭኑ እንዴት አስቻለ? እንዴት እጅ ተሰነዘረልህ? ግን እንዴት እጅ ተሻለ? እናትህ ብትሆንስ? እህትህ ብትሆንስ? የህግ አስከባሪ ነህ። ይህንን ትልቅ የደንብ ልብስ ደም የተከፈለበትን ዋጋ የተከፈለበትን የደንብ ልብስ አድርገሃል። እንዴት ተሻለ? እጅ እንዴት ታዘዘልህ? እንዴት በእናት ላይ እንዴት በሴት ላይ እጅ ተነሳለህ? በእውነት የምሬን ነው። እንዴት አስቻለ? እስቲ አስቡት እናንተ የእናንተ ቤተሰብ እንደሆኑ አስቡ። እንደዚህ የእናንተ ቤተሰቦች እንደዚህ ቢደበደቡ ደስ ይላችኋል? ያስችላችኋል? ከኋላ ቆመህ የምታየው ሰውዬ ይህን እህት ትሆናለች፣ ይህን እናት ትሆናለች። አንተ እዚህ ጋር ቁጭ ብለህ እህት ስትደበደብ እናት ስትደበደብ ታያለህ። ሺህ ሞት አይመጣ፣ ከመጣ የሚመጣው ሞት አንድ ነው።
እንዴት ዝም ብለህ ትቆማለህ? ይሄስ ምን አይነት ጨካኝና አይምሮ የሌለው ቢሆን ነው? ንገሩኝ እስቲ። የበሬን ነው። ምን አይነት አስተሳሰብ ያለው ሰው ቢሆን ነው እንደዚህ በዚህ ልክ የሚደበድባቸው? እዩት። ቀጭኑ ተው ወደኋላ ወስዶ ገፈተራት ወስዶ ተው ቀጭኑ ተረጋጋ። ቀጭኑ ተረጋጋ። ቀጭኑ ተው ምን አባቴ እንደምል እኮ ነው ግራ ይገባኝ። ምን እንደምለው ግራ ይገባኝ። ቃላት ነው ያጠረኝ። በእውነት ቃላት ነው ያጠረኝ። የፈለገ ነገር ቢሆን የፈለገ ነገር ቢያጠፉ አንድ ፖሊስ አንድ ህግ አስከባሪ ህግ ቦታ ያቀርባቸዋል እንጂ እንደ መደብደብ መብት አለው? ንገሩኝ እስቲ። መብት አለው? እስቲ የህግ አካላት ይሆናል ሰውን ህግ አካል ታቀርባላችሁ እንጂ መምታት አለባችሁ? እኔ ብለው ህግ ከሁሉም በላይ ነው እንጂ ፖሊሶች የህግ አካላት ከህግ በላይ ናቸው እንዴ? ናቸው። አብዛኛው የህግ አስከባሪዎች ግን የሚያስቡት እነሱ ከህግ በላይ ይሆኑ እንዴ? እነሱን ህግ የማይመለከታቸው ነው የሚመስላቸው። ይሄ ሰውዬ እንደዚህ ሲደበድብ ፖሊስ ስለሆነ መብቱ የሆነ ይመስለዋል። መብቱ የሚችል ይመስለዋል። ሌላ ሰው ካደረገ ወንጀል፣ እነሱ ካደረጉት ደግሞ ጽድቅ ሆኖ የሚቆጠርላቸው ይመስላቸዋል። ይሄ ነገር ግን ትክክል ነው? ትክክል ነው ወይ? መንግስትስ ለህግ አካላት የሆነ መስመር ቢያበጅላቸው አይሻል? ኢትዮጵያ ውስጥ እንደዚህ ነው እንግዲህ። በማታ ካገኙ ሚሊሻዎች ይደበድቡሃል። በቃ እንደ እባብ ይረግጠዋል። ህግ ቦታ ልናቀርብህ ህግ ቦታ ሄድ የሚባል ነገር የለም። በጣም ከባድ ነው። ግን ደግሞ ትንሽ የሚከብደው እናቶች ሲሆኑ፣ አቅመ ደካሞች ሲሆኑ እንደዚህ ሲደበደቡ ማየት ለእኔ በጣም ከባድ፣ ከአይምሮዬ በላይ ልሸከመው ልቀበለው አልችልም። ወጣቶች ቢሆኑ እሺ ዝም ብላችሁ ታልፉታላችሁ። ይሄን ግን ማለፍ ከባድ፣ በእውነት ማለፍ ከባድ። ምክንያቱም ነገ በእኔ ነዋ፣ ነገ በእኔ ነው። የኔ እናት እንደዚህ ስትደበደብ ሳይ ባይ በቃ ልቋቋመው አልችልም። እህቴ እንዲህ ስትሆን ባይ ልቋቋመው አልችልም። እንኳን ሌላ ሰው ላይ ደግሞ እንደዚህ ሳይ አልችልም። በቃ አልችልም። ሴቶች ሲደበደቡ ማየት ከባድ። ትንሽ ነገሩን ያሳመመን ወይም የከበደን ልንቀበለው ያልቻልነው ለምንድን ነው? የህግ አካል ስለሆነ። የህግ አካል ማለት እኛ እንዲህ አናውቅም። በቃ ቢያንስ ውጭ ላይ የምናየውን ነፃነትና መብት ስጡን እንጂ፣ ወይም ተጽፎ ያለውን ነገር ለምን አትኖሩትም? እኔ አንዳንድ ጊዜ ስልጠና ቦታ ላይ ሳይኮሎጂካሊ ያለውን ህግ በደንብ ቢማሩ ፖሊሶች ጥሩ ነው እንዴ። ይሄ ቴክኒካል ነገሩን ብቻ ፕራክቲካል ነገሩን ብቻ አስተምሯቸው ይለቋቸዋል። ስለ ህግ አያውቁም። በቃ ሰውን መርገጥ መደብደብ ነው እነሱ ጋር ያላቸው እውቀት። ያንን የደንብ ልብስ ካደረጉ በቃ ሁሉንም ነገር ማድረግ የሚችሉ ይመስላቸው። አዲስ አበባ አካባቢ ላይ የሆነ የደንብ እንትኖች ይወስዱና ከመንገድ ላይ ይወስዱና አቤታቸው ይዘው የሚሄዱ ብዙ አሉ። ብዙ የምናውቃቸው። አስተምሯቸው፣ ፕሊዝ አስተምሯቸው፣ ይማሩ፣ ሚሊሻዎች ይማሩ። እንደዚህ አይነት ፖሊሶች ማለት ነው። በእውነት የምረኝ የአጠቃላይ የፖሊሶችን ኢሜጅ ከሰው አይምሮ ላይ ያበላሻል። ታስታውሳላችሁ? በፊት መከላከያ ሰው ለመከላከያ የነበረውን አመለካከት የነበረውን ጥላቻ ምን አይነት ኢሜጅ ለመከላከያ ተስሎብን እንደነበር ታስታውሳላችሁ? ውጭ ሀገር እኮ ክብር አለው ፖሊስ። ውጭ ሀገር ይከበራል ፖሊስ። ሌቦች እንኳን ፖሊሶችን ያከብራሉ።
ምክንያቱም ፖሊስ ከያዘ እንደማይደበድብ እንደማይገድል ያውቃሉ። ለዛ ፖሊስን አይነኩ። እዚህ ደግሞ ተስፋ እንዳንቆርጥ በፖሊሶች ተስፋ እንዳንቆርጥ የሚያደርጉ አንዳንድ ስርዓት ያላቸው ፖሊሶች አሉ። ስነ ምግባራቸው የሚያስቀና ላሳያችሁ። ፖሊስ የህዝብ አገልጋይ የህዝብ ልጅ ነው። ፖሊስ ከህዝብ የወጣ የህዝብ አገልጋይ ነው። ፖሊስ ለራሱ ጀግኖ ሌሎችን የሚያጀግን ነው። ፖሊስ የወንጀል ጠላት፣ የወንጀል ጸር፣ የወንጀል ያለው ማንኛውንም ነገር እርምጃ መውሰድ የሚችል ነው። ፖሊስ የህዝብ አገልጋይ የህዝብ ልጅ ነው። በድጋሚ ፖሊስ የህዝብ አገልጋይ የህዝብ ልጅ ነው እንጂ የህዝብ ጌታ አይደለም። ህዝብን ሊያገለግል እስከወጣ ድረስ ህዝቡን ሪስፔክት ማድረግ አለበት። ሀገር ማለት እኮ በውስጧ የሚኖሩ ሰዎች ነው እንጂ ስለ ጋራና ስለ ሸንተረሩ ስለ ተራራውና ስለ ሀይቁ አይደለም። ህዝብ የምታገለግለው አጠገብ ያለውን ሰው ስታገለግለው ነው። ገብቶሃል? እንጂ ሌላ ዓለም ላይ ያለን ሰው አይደለም የምታገለግለው። ፖሊስ የህዝብ አገልጋይ ነው። አጠገቡ ያለው ሰው የሱ አገልጋይ። አገልጋይ ማለት አገልጋይ ካለ ተገልጋይ አለ። ተገልጋይ ደግሞ ከአገልጋይ በላይ ነው። ገብቷቸዋል? ተገልጋይ ክብር አለው። አገልጋይ ደግሞ ተገልጋዩን የሚያገለግለው ነው። ስለዚህ በሱ ላይ ተሹሞ ክፉ ነገር ሳይሰራ እንደ ጌታ አክት ልታደርግበት አትችልም። ህዝብ ካሌለ ፖሊስ ስላለ፣ ፖሊስ ካሌለም ህዝብ ደግሞ መረን ይለቃል። ታውቃላችሁ? ፖሊስ ካሌለ ህዝብ መረን ይለቃል። ሁለቱም ተደጋግፈው የሚሄዱ የአንድ ሳንቲም ሁለት ገጽታዎች ናቸው። ይሄ ፖሊስ ስላለ ነው እኔ ተስፋ የማልቆርጠው በፖሊስ። እንደዚህ አይነት መልካም ፖሊሶች ስላሉ ነው እኔ በፖሊሶች ተስፋ የማልቆርጠው። በጣም ብዙ መልካም ፖሊሶች አሉ። እንደነዚህ አይነት ደግሞ ወራዶች፣ ለህዝባቸው የማያስቡ ለጥቅማቸው ለሆድ አደሮች መንግስት ተመጣጣኝ እርምጃ ሊወስድባቸው ይገባል። እንጨርሰው። ለህዝብ ወገንተኝነት የሚቆም የህዝብ አገልጋይ ነው። ፖሊስ ህግ አስፈጻሚ ነው። ህግ የረቀቁ አዋጆችን የሚያስፈጽም ነው። ፖሊስ ስለችን ደከመኝ የማይል ለጥቅሙ ሲል የማይተጋ የህዝብ አገልጋይ ነው። አያችሁ፣ ለጥቅሙ ሲል የማይተጋ የህዝብ አገልጋይ ነው። በጣም ቆንጆ። ፖሊስ 24 ሰዓት በኢትዮጵያ ሰዓት አቆጣጠር 24 ሰዓት ስራ ሰዓቱ ነው። በማንኛውም መስሪያ ቤት 8 ሰዓት ብቻ የማይሰራ ፖሊስ ራሱ ጀግኖ ሌሎችን የሚያጀግን ነው። ፖሊስ ታማኝ ነው። ፖሊስ ሀቀኛ ነው። ፖሊስ ራሱን ሳይሆን ህዝቡን የሚያገለግል ነው እና ለፖሊስ ያለኝ ቦታ ትልቅ ነው። እኔም ለእናንተ ያለ ክብር ትልቅ ነው። ለፖሊሶች በቃ ትልቅ ክብር አለኝ። የምር ይኸው ተነስቼ ከወንበሬ ፖሊስ ለራሱ ጥቅም አይደለም ለህዝብ ጥቅም የሚኖር ነው። ጀግኖ ሌሎችን የሚያጀግን የህዝብ ልጅ ከህዝብ የወጣ የህዝብ አገልጋይ ነው እንጂ ህዝቡን የሚበላ አይደለም። ከህዝብ ሆድ ወጥቶ ራሱን ህዝብን የሚበላ አይደለም። የህዝብ አገልጋይ አገልጋይ ከተገልጋይ እንግዲህ ታውቃላችሁ። እና ቤተሰብ ይሄ ፖሊስ ባለበት እንዲያዝ ለህግ እንዲቀርብ እንፈልጋለን። እኔ ደግሞ እግር ከእግር ተከታትዬ ይህን መረጃ አቀርብላችኋል። ይህን ቪዲዮ ለብዙ ሰዎች ሼር አድርጉላቸው። ደቡብ አካባቢ ያሉ ሰዎች ይዩት፣ ይህን ነገር ይዩት፣ ሼር አድርጉላቸው። ወዳችኋለሁ፣ አከብራችኋለሁ።